ጋብሪኤል ጄሱስ ወደ ኤቨርተን ለመሄድ ንግግር ተጀምሯል። አንድሪያ ቤርታ ከኤቨርተን ወኪሎች ጋር ሰፊ ውይይት እያደረጉ ይገኛሉ። ከ15 እስከ 20 ሚሊዮን ፓውንድ አርሰናል ለጋብሪኤል ጄሱስ ዝውውር ይፈልጋል፣ ማስከፈል ይፈልጋል ለጋብሪኤል ጄሱስ። ኤቨርተኖች ፈላጊው ነው መጥተዋል። ድርድሩ እየተከናወነ ነው የሚገኘው። የሚሳካ ነው ወይ አብረን እናያለን። ብዙዎች ይህ ዝውውር ከተሳካ በጣም ቤርታን ሊያደንቋቸው ይችላሉ። ጋብሪኤል ጄሱስ ጨረሰ የተባለን ተጫዋች በእርግጥ እድሜው ያን ያህል ሂዷል የሚባል አይደለም፣ ግን ጨርሷል የተባለን ተጫዋች በዚህ ልክ ገንዘብ እንዲያወጣ ካደረጉት፣ ገንዘብ ጄኔሬት እንዲያደርግ ካደረጉ ትልቅ ቫልዩ አለው ተብሎ ነው የሚጠበቀውና ከ20 እስከ 25 ብሎ ነው ያስቀመጡት። ግን ከ15 እስከ 20 ባሉት ሬንጅ ውስጥ ጋብሪኤል ጄሱስ የመሸጥ ሂደት ይኖራቸዋል። በነገራችን ላይ አርሰናል ከመግዛቱ ቀድሞ ስፔንድ የሚያደርገው ወይም ጊዜውን የሚያሳልፈው መድፈኞቹ አርሰናሎች መሸጥ ላይ ነው የፈለጉት። አላቸው ገንዘብ ከ200 እስከ 300 ሚሊዮን ፓውንድ ድረስ የሚደርስ የዝውውር ገንዘብ አላቸው። ግን የሚፈልጓቸውን እቅዶች ለማሳካት ሙሉ በሙሉ ለማሳካት መጀመሪያ መሸጥ ይፈልጋሉ። ጋብሪኤል ጄሱስ፣ ቤን ዋይት፣ ኢታን ንዋኔሪ፣ ክርስቲያን ኖርጋርድ፣ ኬፓ አሪዛባላጋ፣ ኢቨን ማርቲን ኦዴጋርድ የመጨረሻው ነው። ኦዴጋርድ ከሚለቁት የመጨረሻው ተርታ ውስጥ የሚቀመጥ ነው። ወደ 7-8 ተጫዋቾችን አርሰናል ቀድሞ መሸጥ ይፈልጋል። ከዛ ደግሞ የሚፈልገውን ታርጌት ማምጣት ይፈልጋል። እንደ ሞርጋን ሮጀርስ፣ ሳንድሮ ቶናሊ፣ ሁሊያን አልቫሬዝ እና የመሳሰሉ አይነት ተጫዋቾችን ለማምጣት ቡድኑን አፕግሬድ ማድረግ ይፈልጋል። ሚካኤል አርቴታ በግልጽ ነው የተናገረው። አፕግሬድ ይደረጋል፣ የአርሰናል ቡድን አፕግሬድ ይደረጋል። እና አፕግሬድ ስታረግ ደግሞ ወይም ስታሳድግ የቡድን የጥራት ደረጃ የምታስወጣቸው ተጫዋቾች ይኖራሉ። ኬፓ አሪዛባላጋ ለምሳሌ አርሰናል መልሶ በ5 ሚሊዮን ፓውንድ እንደሚሸጠው የመልቀቂያ ዋጋው ላይ አስቀምጧል። በዚህ የውድድር ዓመት የሚለካው ነው። ክርስቲያን ኖርጋርድ ላይ የተወሰነ ገንዘብ ያገኛሉ። ቢያንስ ከገዙበት ግማሽ ሊያገኙ የሚችሉበት እድል ይኖራል። ገና ኮንትራት ጊዜው ገና ስለሆነ ማለት ነው። ምናልባትም እስከ 10 ሊያገኙበት ይችላሉ። ጥሩ ሽያጮች ተብሎ የሚታሰቡት ቤንጃሚን ዋይት እስከ 50 እስከ 60፣ ጋብሪኤል ማርቲኔሊ እስከ 50 እስከ 60 ጥሩ ሽያጮች ይሆናሉ ተብሎ የሚጠበቁት። ኢታን ንዋኔሪ በውሰት ወደ ኒውካስል ለመሄድ ሳይስማማ አይቀርም። ኢታን ንዋኔሪን ልንሽጦ ቢል አሁን 20 ከ30 በላይ የሚያወጣ ተጫዋች አይደለም፣ ግን ትንሽ ቢያቆዩት ምናልባት ዋጋው ሊንር ይችላል። የተጫዋቹ ኳሊቲ በጣም ላቅ ያለ ስለሆነ ራሱን በደንብ ማሳደግ የሚችል ከሆነ በኦሎምፒክ ማርሲያንን ማድረግ አልቻለም፣ ግን ከቻለ እሱ ነገር ሊመጣ ይችላል ብለው ስለሚያስቡ የኢታን ንዋኔሪ ጉዳይ ሞር ኦር ለስ በውሰት የመሆን እድል ይኖረዋል። ማርቲን ኦዴጋርድ 40-50 የሚያወጣ ተጫዋች ነው፣ ምንም ጥያቄ በሌለው መንገድ። ኦዴጋርድ ግን የመጨረሻው ሊስት ላይ ያለ ነው። ኦዴጋርድ የመጨረሻው በቃ በጣም ምርጥ አማራጭ ካገኙ ነው ኦዴጋርድ ሊሸጡት የሚችሉት አርሰናሎች። ስለዚህ እነዚህ ነገሮች ይጠበቃሉ።